ሰላም እንዴናችሁ ውድ የተከበራችሁ ተመልካቾቼ የአርሰናል የዝውውር መረጃዎችን እኔ በረከት ይዤላችሁ መጥቻለሁ። ለቻናሌም አዲስ ከሆናችሁም ይህን ቻናል እንደተለመደው ሰብስክራይብ ማድረጋችሁንም አትርሱ እያልኩ ይህ ቪዲዮም ለብዙ ሰዎች እንዲደርስ ላይክ አድርጋችሁት ጀምሩ። በቀጥታ ወደ መረጃዎቼ እየባልፍ ይሆናል። ጋብሪኤል ማርቲኔሊ በክረምቱ አርሰናልን ይለቃል ተብሎ የማይታሰብ ተጫዋች ነው ሲል ዲማርዚዮ እንደዚሁ ዘግቦታል። በርከት ያሉ ክለቦች እንደሚፈልጉት ይታወሳል። እንደ ባርሴሎና አይነት ክለብም ይህን ተጫዋች ለማስፈረም ፍላጎት እንዳለው ይታወሳል። ነገር ግን ጋብሪኤል ማርቲኔሊ በአርሰናል ቤት እንደሚቆይና ከአርሰናል ጋር እንደማይለያይ እየተነገረ ይገኛል። ሌላኛው ተጫዋች ደግሞ ቶማስ ፓርቴ ከአርሰናል ጋር እንደሚለቅ ተረጋግጧል። እንደዚሁ ፋብሪዚዮ ሮማኖ ነው ይህን መረጃ እንደዚሁ ፖስት ያደረገው። ቶማስ ፓርቴ በነፃ ዝውውር ወደ የትኛውም ክለብ የሚያስችለውን እንደዚሁ ፍቃድ አግኝቷል። ቶማስ ፓርቴም በዚህ ክረምት ከአርሰናል ጋር እንደሚለያይ ፋብሪዚዮ ሮማኖም እንደዚሁ አረጋግጦታል። ቪክተር ዮኬሬሽና ቤንጃሚን ሴስኮን ለማስፈረም ትልቅ እድል እንዳለው እየተነገረ ይገኛል። ከሁለት አንዱ አማርጦ ማስፈረም ይችላል። ሁለቱም ተጫዋቾች ደግሞ አርሰናልን እንዲሁ ለመቀላቀል ፍቃድ እንደሰጡም እየተነገረ ይገኛል። እንደዚሁም ሌላኛው ተጫዋች ደግሞ ቤንጃሚን ሴስኮ የአርሰናልን ኢንስታግራም እንደዚሁ ገጽ መከተሉም በይፋ ፋብሪዚዮ ሮማኖም እንደዚሁ ተናግሯል። በይፋ መከታተል ጀምሯል። በእነዚህ ሁለት ተጫዋቾች ውስጥ መካከል አርሰናሎች ይህንን ዝውውር ለመፈጸም ከሁለት አንዱ መወሰን አለበት። ፈጠን ብሎ የሚወስን ከሆነ አሊያም ቤንጃሚን ሴስኮ አሊያም ደግሞ ቪክተር ዮኬሬሽን ለማስፈረም እጅጉን ሊቀልለት እንደሚችል እየተነገረ ይገኛል። ኬፓም አሪዛባላጋም በይፋ በአርሰናል የሚያቆየውን ውል ተፈራርሟል። ኬፓ በዚህ የዝውውር መስኮትም በይፋ ወደ ክለቡ የተቀላቀለው ሁለተኛ ተጫዋች ሆኗል። ሁሉም ሰነዶች በይፋም ተፈራርመው እንደዚሁ መጠናቀቃቸውም እንደዚሁ ተነግሯል። አርሰናሎች በድንገት ኖርዌይውን እንደዚሁ ኖርጋርደን ዝውውር እንደዚሁ ማጠናቀቁ እየተነገረ ይገኛል። አርሰናሎች ለኖርጋርድ የሕክምና ምርመራም ለማድረግ እቅድ እያወጡ ነው። ከብሬንትፎርድ ጋርም ከስምምነት ለመድረስ እንደዚሁ ተቃርበዋል ሲል ዲማርዚዮም እንደዚሁ ዘግቦታል። ይህ ተጫዋች 31 ዓመቱ ኖርዌያዊው ተጫዋች ነው። በብሬንትፎርድ ቤት ድንቅ የሚባልና በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። የቶማስ ፓርቴን መልቀቅ ተከትሎ ኖርጋርድ የዙባሜንዲ እንደዚሁ ቤንች ሆኖ እንደሚቀጥል እንደዚሁ እየተነገረ ይገኛል። ይህ ዝውውርም አርሰናሎች በድንገት ይህን ዝውውር እንደዚሁ መጨረሳቸውም እየተነገረ ይገኛል። ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት አነሳውላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።